4 እና 110 ሺህ አካባቢ ሰዎች በአንዴ ቪዲዮ በቀጥታ ላይቭ ገብተው እየተከታተሉት ነው። አሁን ከንጋቱ 11 ሰዓት ነው በኢትዮጵያ ሰዓት አቆጣጠር ብሎ ነው የጀመረው። ይሄ በጣም ትልቅ ትርጉም አለው መቲ። አሁን በኢትዮጵያ ሰዓት አቆጣጠር እንግዲህ 8 ሰዓት ላይ ነው የተለቀቀው። ሲጀምር ግን ሙዚቃው ምንድነው የሚለው 11 ሰዓት ላይ ነው ይላል። ይሄ 11 ሰዓት የሚለው ነገር ከየት ነው የመጣው? መነሻው ምንድን ነው? 11 ሰዓት ማለት ከኢየሱስ ክርስቶስ ነው የመጣው። ኢየሱስ ክርስቶስ ሲያስተምር በምሳሌ ምን አላቸው? አንድ ጌታ ነበር፣ ባለጸጋ ነበር፣ የወይን እርሻ የነበረው። አንዱን ሌሊት ቀጠረው፣ አንዱን ረፈድ ሲል ቀጠረው፣ አንዱን ቀን ቀትር ላይ ቀጠረው፣ አንዱን ደግሞ ሊመሽ 11 ሰዓት ላይ ቀጠረው ይላል። አራቱም ደሞዝ ሊቀበሉ በሚሄዱበት ጊዜ ለሁሉም እኩል ከፈላቸው። ይህን ጊዜ ጠዋት መጥቶ ሲሰራ የከረመው እንዴት እኔ የበለጠ ሰዓት ሰርተን መጨረሻውን ከመጣው 11 ሰዓት ከመጣው ጋር እኩል ከፈላለሁ ብሎ ሲያጉረመርም የወይን ጌታው ምን አለው? ለምን አይነት የቅናት ደም ለበሰ? እኔ አንተ ጋር የተነጋገርነውን ውል ደሞዝ አስቀረሁብህ ወይ? ለሱ የፈለገውን ልስጠው። አንተና እኔ ግን በተነጋገርንበት ስማ ላይ ያስቀረሁብህ ነገር አለ ወይ? የበደልኩ ነገር አለ ወይ? ስምምነቴን አፍርሻለሁ ወይ ብሎ ተናገረው ይላል። ያው ክርስትናም እንደዚህ ነው። አት ዘ 11th hour የመጣው ማለት ነው። ምን ሲመሽ ማለት ነው። አመጣጡ ይሄ ነው። ሁሌም አንድ ነገር ሊያልቅለት ሲል ምን ሲል ለሁሉም ነገር በነሰብ 11ኛው ሰዓት ላይ ትገኛለች ይህች ሀገር፣ 11ኛው ሰዓት ላይ ደርሰናል የሚባለው ንግግር የመጣው ከዚያን ጊዜ ጀምሮ ነው። በእንግሊዝኛም የተለመደ ነው። አት ዘ 11th hour የሚለው አባባል ማለት ነው። ቴዲ ይሄን ብሎ ነው የጀመረው ትናንትና። በኢትዮጵያ ሰዓት አቆጣጠር 11ኛው ሰዓት ላይ ነው አሁን ነው ያለው። ምን ያህሎቻችን ገብቶናል? ምን ያህሎቻችን ዝም ብለን ነው የምናዳምጠው? ነው እየሰማነው ነው? ከልባችን እየሰማ መልእክቱ ለኛ ነው። ያው ተደራሲ ህዝብ ነው። ሁሌም አንድ ሰዓሊ ስዕል ቢስል ለህዝብ ነው የሚስለው። አንድ ገጣሚ ግጥም ቢገጥም ለህዝብ ነው። አንድ የኪነ ጥበብ ሰው ቢያቀነቅን ለህዝብ ነው የሚያቀነቅነው፣ ተደራሲው ህዝብ እስከሆነ ድረስ። ይህንን ሁሉ ልንሰማ ይገባልና ይሄን ብሎ ነው የጀመረው። መቲ ጀንበርን መቼም ብዙ ነገር ያደረገበት ነው። ሁሉንም ስለማንችለው ቶሎ ቶሎ እንድናልፈው ብዬ ነው። በዛ ውስጥ የተካተቱትን ነገር ሁላችንም ሰምተናቸዋል። የድሮዎች ምናልባት ደረጀ እቺ 11 ሰዓቷ ቀላል አይደለችም። በነገር ላይ ተስፋ ነው የሰጠው ለኢትዮጵያ ህዝብና ብዙ ሰው እንደውም ዛሬ ጠዋት ከኢትዮጵያ አንዳንዶቹ ሊነጋ ነው እንኳን ደስ አላችሁ አይነት ማለት ነው። በቃ ሊነጋ ነው የሆነ እንትን የተናገረን ትንቢት የተናገረን የመሰላቸው። ዋናው ነገር ከዚህ በፊት ራይ ነጋሞ የሚል ነገር መዝፈኑን እናስታውሳለን። ከዛም በኋላ መቼ ነው አዲስ ዓመትሽ መቼ ነው ኢትዮጵያ የምትመጪው መቼ ነው ፀሐይ የሚወጣልሽ ብሎ ደግሞ የዘፈነበት ጊዜ አለ። አሁን ግን እየነጋ ነው ያለው። በጣም ትልቅ ነገር ነው። እኔ እንደውም ደስ ነው ያለኝ። ልክ ነው። በጣም ጨለማው ድቅድቁ በጣም ስለበዛ እየነጋ ነው። 11ኛው ሰዓት ላይ ነን እኮ የምንለው ነገር እኮ ነው። 11ኛው ሰዓት ላይ የምንል ከሆነና 11 ሰዓት ከሆነ ከዛ በኋላ 12 ሰዓት ነው። 12 ደግሞ ነግህ ነው፣ ይነጋል፣ ብርሃን ይወጣል ማለት ነው። እና እኔ በትልቅ ተስፋ ማህበረሰባችን እንዲነቃ በተስፋ እንዲጠብቅ፣ እንዳይሰበር፣ ጨለማው እንዳይውጠው አይዞን ብሎ በዚህ ሊያሳልፈን የሞከረበትን እንቅስቃሴ ነው ያየሁት። ምክንያቱም ቅድም እንዳልኩት ራይ ነጋም ወይ ብሎ ምንትን ብሏል። መቼ ነው ኢትዮጵያ ሆይ የምትመጪው? መቼ ነው የሚነጋልሽ? መስከረምሽ መቼ ነው የሚጠባውን ብሏል። አሁን ግን ሊጠባ ነው። አንድ ሰዓት ቀረን ያለው እና እሱ ትልቅ ተስፋ ሰጪ ነው ብዬ ነው ስላነሳውም ደስ ብሎኛል። ደረጀ ልክ ነሽ። የውሳኔም ሰዓት ነው ማለቱ ነው። ይሄ በመቆዘም ቢያን ብቻ አይደለም ነው። ብዙ ትርጉም ነው አንቺ እንዲያልሽው። ይሄ ለበዛውን እንገኛለን። ለአንዱ የማብቂያው ለአንደኛው የመነሻው የወሳኝ ሰዓት፣ እኛ የምንወስንበት ሰዓት ላይ ውሳኔ የሚያስፈልገው እያንዳንዱ ሰው ራሱን መርምሮ ስለ ሀገሩም ስለምኑ የሚወስንበት እንደ ሀገር የደረስንበት ሰዓት ላይ ነው የሚል ነውና ዘርፈ ብዙ ትርጉም ነው መት ያለው። ጥሩ አድርገሽ ነው አንቺ የሚያብራራሽው። ትክክል ነው።
ከዛ በመከተል በዓለማችን በ24 ሰዓት ባልሞላ ጊዜ ውስጥ አንደኛ ደረጃ እስኪ በጣም እኮ የሚገርም ነው የተቆጣጠረው ማን ይመስልሻል? አንደኛ ደረጃ የደረሰው ታይቷላችሁ ተመልካቾቻችን ቁጥር 1 ላይ ይሄማ ሁለተኛ ነው። ይሄ ሁለተኛ ቅድም ነው ከሰዓታት በፊት ነው። ሌላ አለ አንደኛ መጨረሻ ላይ የላክ ነው። እንደምትመለከቱት ሌላ አለ። ይሄ 24 ሰዓት ባልሞላ ጊዜ ውስጥ በአንደኛ ደረጃ ላይ አሁን ከአንድ ሰዓት በፊት ማን ደረሰ መሰላችሁ? ዳስጣል ወይም አንሳው መቀነፍ ዳስጣል ወይም አንሳው ቅድም ሁለተኛ ነበረ። 24 ሰዓት ባልሞላ ጊዜ ውስጥ አያችሁት? ሞስት ቪውድ ቪዲዮስ ኢን ዘ ፓስት 24 hours በዓለም የሙዚቃ ደረጃ ማለት ነው። ትሬንዱ ሰንጠረዡ ኒው ቴዲ አፍሮ ዳስጣል ወይም አንሳው ታዩታላችሁ። 4.8 ሚሊዮን ነው 24 ሰዓት ውስጥ በአንድ ቀን ውስጥ የታየው ማለት ነው። ይሄ እያወዳደርን ያለነው ቴዲን አገር ውስጥ ስለሚሰሩት ሙዚቃዎች ብቻ አይደለም። እንደሰማችሁት በዓለም አቀፍ ደረጃ አንደኛ ደረሰ የሚል ይሄ ሙዚቃ በጣም ተወዷል። ዜማው፣ ቅንብሩ፣ አጣጣሉ፣ ስንኞቹ ያቀናጫቸው ስንኞች እጅግ በጣም ቴዲ ራሱን አስይዞ ህይወቱን አስይዞ ነፍሱን አስይዞ ቤተሰቡን አስይዞ ያቀነቀነባቸው ናቸው። ከነዚህ ስንኞች መካከል መጥቲ አለ ጊዜ ገና ነው እያልኩት ራሴን በደልኩት ለካ እንዲህ ነው ማለቅ እያሉ ነዶ ሀገር የሞተበት የት ያለቅሳል ሄዶ አባይ ለጊዜው ባፍ ይቀድማል አምኖ መከዳት እንዴት ያማል ምሰሶው ዘመመ ጣራውም ያፈሳል ሀገር የሞተበት የት ሄዶ ያለቅሳል ባሳደገኝ ቀዬ ባደኩበት መንደር ባይተዋሰው ሆኜ እንደሌለው ሀገር ያቆምኳትን ሰንደቅ ተፈትኜ በሳት እንዴት አቀርቅሬ ባንዲራዬን ላንሳት በፍቅር ጠርተውን ከዳር እስከ ዳር መሃል ገቡና አቆሙን ከዳር የሚላሉ በጣም 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 እኔ የሚያስለቅስ ጭምር ቴዲ እውነትን የተናገረበት ቴዲ እውነትን የደፈረበት ቴዲ ስለ ወገኑና ስለ ሀገሩ ራሱን የሰጠበት ስንኝ ነው። ማንም ይሄን አያደርገው። ቅድም አንቺ ስትናገሪ የቴዲ ስብዕና ምንድን ነው ብለሽ ተናግረሽ ነበር። የቴዲ ስብዕና እኔ ቴዲን ያወቅኩት ሳላውቀው ነው። መቲ ቴዲን ሳላውቀው አውቄዋለሁ። ይሄ ማለት ነው አንድን የአደባባይ ሰው ለማወቅ በአካል መተዋወቅ በቂ አይደለም። በሚያስተላልፋቸውና በሚያራምዳቸው ነገሮች ታውቂዋለሽ። ቴዲን በአካል ከማግኘቴ ከመተዋወቃችን በፊት በአካል መጀመሪያ ነው እኔ የማውቀው በስራዎቹ ማለት ነው። ኢትዮጵያ ጋዜጠኛ ከነበርኩበት ጊዜ ጀምሮ ከአልበሙ ጀምሮ ብዙ ነገር ጽፍ ነበር። ለምን በሱ ውስጥ አያታለሁ ኢትዮጵያ። ስለዚህ ቴዲን አውቀዋለሁ። ከዚያን ጊዜ ጀምሮ የቴዲን ኢትዮጵያ አውቃታለሁ። የቴዲን ሀሳብ አውቀዋለሁ። ያን አቋሙን ለ25 ዓመታት ያለማቋረጥ ቅድም አንቺ ለጠየቅሽ ነው ያስጠበቀ ልጅ ነው። በነ ፒኤልኤፍ ጊዜ ሸራተን ብዙ ትልልቅ አንጋፋ ዘፋኞች ዘፍነዋል። ሸራተን በአላሙዲን ሲተዳደር ያው ያለፈ ጊዜ ቢሆንም ለታሪክ እናንሳው። ቱጃሩ አላሙዲን ለኢህአዴግ ይቀርቡ ስለነበረ ቴዲ አንድም ቀን ዘፍኖ ያውቅ። በምርጫ 97 ዋዜማ በዛ እንዲዘፍን ተጋብዞ ነበር። እንደ ሌሎች ሁሉ ምርጫ ቀርቦለታል። ቴዲ እንዳሁኑ ነው። ፐርሰናሊቲውን ነው ደግሞ ምልሽ። ያኔ ብዙዎች ሸራተን ለመስፈን በሚጋፉበት ሰዓት ላይ ቴዲ እንደማናቸውም ነገር ሁሉ ሰራለሁ የምዘፍነው የራሴ ሙዚቃ ነው አለ። የፈለኩትን ነው አለ። አዘጋጆቹ ደግሞ አይ ይሄን መዝፈን የለብም አሉት። አፍንጫችሁን ላሱ አልፈልግም ተውት። ከፈርዖን ጮማ ይልቅ ከሸራተን ወይን ጠጅ ይልቅ ከህዝቤ ጋር መወገን እመርጣለሁ ይብራብኝ አላቸው። ይሄ ትልቅ ነገር ነው። ፐርሰናሊቲ ማለት ይሄ ነው። ገንዘብ ሊገዛን አይገባም ሲል ይሰማል ቴዲ። መዓዛ ብሩ ጋር ባደረገው ኢንተርቪው ገንዘብን ልንገዛው እንጂ ሊገዛን አይገባም፣ ሁሌም በወጀቡ በነፋሱ ተታለህ ማንነትን አትቆ የሚል ነገር አለው። ሌላው ቴዲ ብዙውን ነገር እንለፈው፣ በሙዚቃዎቹ ላይ ራሱን አውቀነዋል ብዬሻለሁ። የኢትዮጵያና ኤርትራ መሪዎች በሚሊኒየም አዳራሽ በነበሩበት ጊዜ ተጋብዟል። እሱ ነገር ከምንጮች የደረሰኝ ተጨባጭ መረጃ ስላለ አቀርበዋለሁ ቀጥዬ። ነገር ግን በዛ ላይ ከዘፈነ በኋላ የተናገራትን ባጭሩ እናስታውሳት እንዳንረሳው፣ የቅርብ ስለሆነ ፕሬዝዳንት ኢሳያስና
ጠቅላይ ሚኒስትር አብይ አህመድ ባሉበት ቴዲ ከዘፈነ በኋላ የፈለገውን መርጦ የራሱን ዜማ ከዘፈነ በኋላ እነሱ እንደፈለጉት ራሱ እንደፈለገው ነው ያደረገው። ምን ብሎ ነበር የተናገረው? እስኪ እናዳምጠው አንዴ። ይህን አምላክ እግዚአብሔር ይህን ስላደረገ እናመሰግናለን። የአባቶቻችን አምላክ እግዚአብሔር የነ ምኒልክ አምላክ የነ ኃይለ ሥላሴ አምላክ የነ በላይ ዘለቀ አምላክ የነ ዘራይ ደረስ አምላክ